በጸሎት ስንቆም ጌታዬ ለኔ ብለህ በጲላጦስ ፊት ቆምክ ብሎ ነው ማሰብ። ወረቀቱን መጨረስ አይደለም ጸሎት፣ እግዚአብሔር ፊት መቆምን ማሰብ ነው። በእግዚአብሔር ፊት እንደቆመ የገባው ሰው ነው ጸሎት ማለት። እንደው ብቻ ስትነሱ መጀመሪያ እግዚአብሔር ፊት እቆማለሁ በሉ። ሰው ስለሌለ አይደለም። ልብሳችሁም ከክቡር ሰው ፊት ልቆም ስለሆነ ብሎ ጥሩ ጥሩ ልብስ ለብሳችሁ ነው መቆም ለጸሎት። ጥሩ ጥሩ ልብሳችሁ ልበሱ። ለጸሎት የምትለዩት የምትቆሙበት ጊዜ ለብሳችሁት ያደራችሁት መሆን የለበትም። ከሱ ፊት ልንቆም። አንተ ለኔ ብለህ ጲላጦስ ፊት ቆምክ፣ እኔ ደግሞ በአንተ ፊት ለጸሎት እቆማለሁ ብለን እንቆማለን ማለት ነው። ይሄን የተደረገብልን ነው የምናስበው። ስለዚህ ዕለተ ዓርብ ዓርብ ቀን እና አቡነ ሳሙኤል ዘዋልድባ ዓርብ ቀን ከተመሳቀለ እንጨት ላይ እየታሰሩ ይውሉ ነበረ። አባታችን አቡነ መባጽዮን እዚህ አሁን በ27 የእሳቸው በዓል ጭምር ነው በወር የሚከበረው። አቡነ መባጽዮን በመድኃኔዓለም ፍቅር የታወቁ አባት ናቸው። ጌታዬ ችንካርህ እንዴት ነው እስቲ ልቅመሰው ብለው ችንካሩን አንድ ክንድ ችንካር ከጉልበታቸው እስከ እግራቸው በመዶሻ መጥተዋል። ሲያረገህን ችንካሩን ልቅመሰው ብለው ተጎንብሰው ሲሄዱ መድኃኔዓለም መጥቶ ነቀለላቸው። ይህንን ያደርጉ ነበር አባቶቻችን። ከነገስታት አፄ ቴዎድሮስ ዓርብ ቀን ኮሶ ይጠጡ ነበረ። መራራ ሐሞቱን ምን ለማድረግ ለማሰብ ማለት ነው። የኢትዮጵያ እንኳን ሽማግሌው ጀግናው ሁሉ ስነ ምግባር አለው። ጀግናው ሁሉ ማለት ነው። አፄ ቴዎድሮስ ዓርብ ቀን እኒህ ክፉ አይሁዶች ጌታዬን ሰቅለው እነሱን ዋጋ ሳልሰጣቸው እያሉ ሐሞት ይጠጡ ነበርና ዓርብ ይሸበራል ኢየሩሳሌም ተብሎ የተዘፈነም ለዚያ ነው ልበላችሁ ብዬ ነው። ሰምታችሁኛል አይደለም? ይፈሩ ነበረ የኢትዮጵያው ቴዎድሮስ ዓርብ ያጠፋናል ብለው እና ንጉሥ ሆኖ የክርስቶስን መከራ አስቦ ሐሞት መጠጣት እንዴት ያለ ክብር ነው! እንዴት ይቻላል? ሲያጣማ ሁሉም ይጾማል እኮ። ከቤተ መንግሥት በሞላበት የጾመ ጊዜ ተመቼ ብለው ያልበሉ እነሱ ናቸው። ስለዚህ መከራውን እንድናስብ እግዚአብሔር ይርዳን። መቼም በቸርነቱ በመከራው መከራችን ያራቅልን።